አንድ የኖቤል ተሸላሚ ሳይንቲስት፣ አንድ ደወልና አንድ የተራበ ውሻ። እነዚህ ሶስት ነገሮች ተዳምረው የሰው ልጅ ስለ አእምሮ ያለውን እይታ ለዘላለም መቀየር ቻሉ። ኢቫን ፓቭሎቭ በአጋጣሚ ያገኘው ምስጢር ዛሬም ድረስ በሳይኮሎጂ ትልቁ ግኝት ተብሎ ይጠራል። የእግር ኮቴ ሰምቶ ምራቁን ከሚያወርደው ውሻ ጀርባ ያለውን አስገራሚ ሳይንስ ስንመረምር ሰዎች የራሳቸውን ባህሪ በአዲስ መንገድ ማየት እንዲጀምሩ የሚያስገድድ እውነት እናገኛለን። ይህ ሳይንሳዊ ግኝት ማስታወቂያ ሰሪዎች ምርታቸውን እንድንገዛ፣ በዚህ ዘመን ያሉ በቴክኖሎጂ የሚታገዙ የቁማር አቋማሪ ድርጅቶችም ሱስ እንዲይዘን የሚጠቀሙበት ትልቁ መሳሪያ ነው። የሰው ልጅ አእምሮ እንዴት እንደሚታለል በጥልቀት እንፈትሻለን። በተለይ ደግሞ ለዓመታት የተለማመድነውን የመጥፎ ባህሪና አላስፈላጊ የፍርሃት ሰንሰለት እንዴት መስበር እንደሚቻል በጥልቀት ለመገንዘብ የምትፈልጉ ይህንን ቪዲዮ እስከ መጨረሻው እንድትከታተሉት ይሁን። አስደናቂው ታሪክ የሚጀምረው በ19ኛው መቶ ክፍለ ዘመን ማብቂያ ላይ ሩሲያ ውስጥ ነው። በወቅቱ ኢቫን ፓቭሎቭ የተባለው ፊዚዮሎጂስት የውሻዎችን የምግብ መፈጨት ሂደት ያጠና ነበር። ፓቭሎቭ የውሻዎቹን የምራቅ መጠን መለካት ስለነበረበት ምግብ ለውሻዎቹ ያቀርባል። በዚያ ሂደት ግን አንድ ግራ የሚያጋባ ነገር ተከሰተ። ውሻዎቹ ምግቡን ሳይበሉ እንዲያውም ምግቡን ሳያዩት የምግብ አቅራቢውን የእግር ኮቴ ሲሰሙ ብቻ ምራቅ ማመንጨት ጀመሩ። ያን ጊዜ ነው እንግዲህ ፓቭሎቭ ውሾቹ የእግር ኮቴውን ድምፅ ከምግብ ጋር አያይዘው ታል ማለት ነው ሲል መጠየቅና ማሰብ የጀመረው። ይህ ጥያቄ ነው ዛሬ ለምናነሳው ክላሲካል ኮንዲሽኒንግ መወለድ መነሻ የሚሆነው። ይህን ጥያቄ መመለስ ነበረበትና ፓቭሎቭ ጥናቱን ወደ ሌላ ደረጃ አሸጋገረው። በሙከራው የመጀመሪያ ደረጃ ፓቭሎቭ ለውሻው ምግብ ሲያሳየው ውሻው ምራቅ እንደሚያመነጭ ያውቃል። እዚህ ላይ ምግቡ ተፈጥሯዊ ቀስቃሽ አንኮንዲሽንድ ስቲሙለስ ሲሆን የውሻው ምራቅ ማመንጨት ደግሞ ማንም ያላስተማረው ተፈጥሯዊ ምላሽ አንኮንዲሽንድ ሪስፖንስ ነው። ነገር ግን የፓቭሎቭ ፍላጎት በዚያ የሚቆም አልነበረምና አንድ ደወል አመጣ። ያንን ደወል ደወለው። መጀመሪያ ላይ ፓቭሎቭ ደወሉን ሲደውል ውሻው ምንም አይነት ለውጥ አላሳየም፣ ምራቅም አላመነጨም። ደወሉ ሲደወል ውሻው ጆሮውን ቀጥ አድርጎ ምንድነው ብሎ ከማየት ውጭ ምንም ስሜት አልሰጠውም። ለውሻው ደወሉ ድምፅ የሚያወጣ ብረት ብቻ ነው፣ ለዚያውም ትርጉም የሌለው ተራ ድምፅ፣ ኒውትራል ስቲሙለስ። ደወልና ምግብ ምን አገናኛቸው ካላችሁ ስንቀጥል መልሱን እናገኘዋለን። ፓቭሎቭ አሁንም ሙከራውን ቀጠለ። ደወሉን ይደውላል፣ ወዲያውኑ ምግብ ያቀርባል፣ ይደውላል፣ ለውሻው ምግብ ይሰጣል። ይህንን ሂደት ደጋግሞ አከናወነ። አሁን በውሻው አእምሮ ውስጥ አንድ ትልቅ ለውጥ እየተካሄደ ነው። አእምሮ የደወሉን ድምፅ ከምግቡ መምጣት ጋር ማስተሳሰር እየጀመረ ነው። ከጥቂት ጊዜ በኋላ አስገራሚው ነገር ሆነ። ፓቭሎቭ ምግቡን ትቶ ደወሉን ብቻ ደወለው። ክፍሉ ውስጥ ምንም ምግብ የለም፣ የምግብ ሽታም የለም። ነገር ግን በድግግሞሽ ሂደት በውሻው አእምሮ ውስጥ የደወል ድምፅና የምግብ ትስስር ስለተፈጠረ ውሻው ባዶ ክፍል ውስጥ ሆኖ የሚጠብቀው ምግብ ባይኖርም እንኳ በደወሉ ድምፅ ብቻ ምራቁን ያወርደው ጀመር። የውሻው አእምሮ ደወል ማለት ምግብ ነው የሚል አዲስ ትስስር ፈጥሯልና ያ መጀመሪያ ላይ ትርጉም ያልነበረው ደወል አሁን ትልቅ ትዕዛዝ ሆኗል። አእምሮውም አዲስ ትምህርት ተምሯል። ለደወል ድምፅ ምላሽ እንዲሰጥ ኮንዲሽንድ ሆኗል። አሁን ያ ቀድሞ ትርጉም አልባ የደወል ድምፅ ኮንዲሽንድ ስቲሙለስ ሲሆን የውሻው ለደወል ድምፅ ምራቅ ማመንጨቱ ደግሞ ተፈጥሯዊ ያልሆነ በሂደት የተለማመደው ኮንዲሽንድ ሪስፖንስ ነው። የያኔ መዛግብት እንደሚያሳዩት ፓቭሎቭ ይህንን ሙከራ ያደረገው የተለያየ ዝርያ ባላቸው ከ40 በላይ በሚሆኑ ውሾች ላይ ነው። አስገራሚው ነገር ከላይ ያለው የፓቭሎቭ ውሾችና የደወል ድምፅ ትስስር የሚሰራው ለውሻ ብቻ ሳይሆን የኛ የሰዎች ህይወትም በፓቭሎቭ ደወሎች የተሞላ መሆኑ ነው። አንድ ምሳሌ እንውሰድ። አንድ የለስላሳ ድርጅት ማስታወቂያውን በተከታታይ ከደስታ፣ ከሙዚቃ ድግስና ከቆነጃጅት ጋር አጣምሮ ያሳየናል። ከቆይታ በኋላ ምርቱን ሱቅ ውስጥ ስናየው ምንም እንኳን በዚያ ቅጽበት ባንደሰትም ያ በማስታወቂያው ያየነው የደስታ ስሜት በውስጣችን ይቀሰቀሳል። በዚህም ምክንያት ያንን የለስላሳ መጠጥ ለመሸመት እንሳባለን። እስካሁን ያየነው አእምሯችን እንዴት የልምምድ እስረኛ እንደሚሆን ነው። አሁን ደግሞ ያንን ሰንሰለት እንዴት መበጣጠስ እንችላለን? አንድን ለዓመታት የተለማመድነውን መጥፎ ባህሪ ወይም አላስፈላጊ ፍርሃትስ እንዴት እናጠፋዋለን? ለሚሉት ቁልፍ ጥያቄዎች ምላሾችን እናስሳለን። ይህ ከዚያ የልማድ ሰንሰለት የመላቀቅ ሂደት በሳይኮሎጂ ኤክስቲንክሽን ይባላል። ፓቭሎቭ ውሻው በደወል ድምፅ ብቻ ምራቅ ማመንጨቱን እንዳቆም ምን አደረገ መሰላችሁ? ደወሉን መምታቱን ቀጠለ። ምግብ ግን ጨርሶ አላቀረበለትም። ደወል ይደወላል፣ ምግብ የለም። ደወል ይደወላል፣ ምግብ የለም። ደወል ይደወላል፣ አሁንም ግን ምግብ የለም። ይህ ድግግሞሽ ቀጠለ። ውሻው መጀመሪያ ላይ ግራ ተጋባ። ነገር ግን የደወል ድምፁን ደጋግሞ ቢሰማም ምግብ አለማግኘቱ ሲቀጥል አእምሮው የተፈጠረውን የደወል ድምፅና የምግብ ትስስር ቀስ በቀስ ማፍረስ ጀመረ። በመጨረሻም ደወሉ ሲደወል ውሻው ምራቅ ማመንጨቱን ሙሉ በሙሉ አቆመ። የደወሉ ድምፅ ትርጉም ወደ ቀድሞ ባዶነቱ፣ ወደ ተራ የብረት ድምፅነቱ ተመለሰ። አንድ የአልኮል ሱሰኛን እንደ ምሳሌ እንውሰድና በክላሲካል ኮንዲሽኒንግ እንዴት ከዚያ ሱስ መላቀቅ እንደሚችል ለማየት እንሞክር። በክላሲካል ኮንዲሽኒንግ ቲዮሪ እይታ የአልኮል ሱሰኝነት
በሁለት ነገሮች መካከል የተፈጠረ ጥብቅ ትስስር ውጤት ነው። ይህንን ለመተው ሂደቱን በሶስት ዋና ዋና ስልቶች መከፋፈል እንችላለን። የመጀመሪያው እርምጃ ደወሎችን ማጥፋት ነው። በኢቫን ፓቭሎቭ ኤክስፐሪመንት ላይ ውሻው ምራቅ እንዳወጣ ያደረገው ደወሉ እንደነበረው ሁሉ ለአልኮል ሱሰኛም መጠጥ እንዲያምረው የሚያደርጉ የራሱ ደወሎች አሉት። እነዚህም መጠጥ ቤቱ ራሱ፣ እዛ ቦታ የምናገኛቸውና አብረውን የሚጠጡ ጓደኞች፣ እንዲሁም እንደ ጭንቀት፣ ድብርት፣ አንዳንድም የፈንጠዝያ ስሜቶች ወደ መጠጥ የሚገፋፉ ደወሎች ናቸው። እያንዳንዱ ሰው ወደማይፈልገው ባህሪ የሚገፋፋውን የራሱን ደወል ለይቶ ካወቀ በኋላ በመጀመሪያዎቹ የለውጥ ጊዜያት እነዚያን ደወሎች ሆን ብሎ መራቅ ያስፈልጋል። አእምሯችን የደወሉን ድምፅ ካልሰማ ለምላሹ በዚህም ምሳሌ መሰረት ለመጠጥ አይጋበዝም። ሁለተኛው መንገድ በራሳችን ደወሎችና በአልኮል መካከል ያለውን ግንኙነት ማላላት ሲሆን ይህ ሂደት በፓቭሎቭ ሙከራው ውስጥ ደወሉን እየደወሉ ምግቡን መከልከል ማለት ነው። ለምሳሌ ሁልጊዜ ማታ ማታ ከስራ ሲመለስ አልኮል የመጠጣት ልምድ ላለው ሰው ከስራ መመለስ እንደ ደወል እያገለገለ ነው። ከስራ እንደተመለሰ አልኮል በመጠጣት ፈንታ ሻይ መጠጣት፣ መጽሐፍ ማንበብ፣ የእግር ጉዞ፣ ወክ ማድረግና የመሳሰሉ ሌሎች አዳዲስ ልማዶችን ይተካ። አእምሮው ከስራ መመለስ ማለት መጠጣት ማለት እንዳልሆነ እስኪረዳ ድረስ ይህንን ይደጋግመው። እዚህ ላይ አንድ ታላቅ ቁም ነገር ማወቅ ግን የተገባ ነው። አእምሯችን በብዙ ድግግሞሽ የተማረውን በአንድ ቀን አይረሳም። ስፖንቴኒየስ ሪከቨሪ የሚባል ነገር አለ። ይህም ማለት ያ የጠፋውና የማንፈልገው መጥፎ ባህሪ በድንገት አንድ ቀን ተመልሶ ብቅ ሊል ይችላል። በተለይም ደወል ብለን የገለጽናቸው ቆስቋሽ ነገሮች በዙሪያችን ካሉ። ነገር ግን ተስፋ ሳንቆርጥ አዲሱን መንገድ መለማመዳችንን ከቀጠልን አእምሯችን ሙሉ በሙሉ ነፃ መውጣት ይችላል። ሶስተኛው አማራጭ በቆስቋሽ ደወሎችና በአልኮል መካከል መጥፎ ትስስር መፍጠር፣ አቨርሲቭ ኮንዲሽኒንግ ነው። ይህ ዘዴ አልኮልን ከደስታ ጋር ከማያያዝ ይልቅ ከመጥፎ ስሜት ጋር እንዲያያዝ ማድረግ ነው። አንዳንድ ጊዜ ከባድ የአልኮል ሱሰኛ ለሆኑ ሰዎች አንታቢዩዝ የተባሉ መድኃኒቶች ጥቅም ላይ ይውላሉ። እነዚህ መድኃኒቶች ሱሰኛው አልኮል ሲጠጣ ከፍተኛ የማቅለሽለሽና የህመም ስሜት እንዲሰማው ያደርጋሉ። በዚህ ጊዜ አእምሮው አልኮል ማለት ህመም ነው የሚል አዲስ ትስስር ይፈጥራል። ቀስ በቀስም የአልኮል መጠጥ ሲያይ ደስታ ሳይሆን የመጥላት ስሜት እንዲሰማው ያደርገዋል። ከአልኮል ሱሰኝነትም ይገላግለዋል። ቀደም ሲል ያነሳነውን አጽንኦት ለመስጠት እንደግመዋለን። አእምሯችን በብዙ ድግግሞሽ የተማረውን በአንድ ቀን ሊረሳ አይችልም። ተስፋ ሳንቆርጥ አዲሱንና ተፈላጊውን ባህሪ መለማመዳችንን ስንቀጥል አእምሯችን የቀደመው መጥፎ ልማድ እስረኛ ከመሆን ሙሉ በሙሉ ነፃ ይሆናል። እንግዲህ የፓቭሎቭ ሙከራ የሚያስተምረን ትልቁ ቁም ነገር ይህ ነው። እኛ የልምምዶቻችንን ውጤት ልንሆን እንችላለን፣ ነገር ግን የልምምዶቻችን እስረኞች አይደለንም። አእምሯችን እንዴት እንደሚሰራ ካወቅን እኛ የምንፈልገውን ማንነት መቅረጽ እንችላለን። ከዚህ ዝግጅት ቁም ነገር እንዳገኛችሁ ተስፋ በማድረግ የዛሬውን እዚህ ላይ እንጨርሰዋለን። በሳይኮሎጂ ሙያ ዙሪያ እናንተን ይጠቅማሉ ያልናቸውን ዝግጅቶች ማቅረባችንን እንቀጥላለን። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግና አዳዲስ ዝግጅቶች ስንለቅ ደግሞ ማስታወሻ እንዲደርሳችሁ የደወል ምልክቱን ማብራታችሁን እንዳትዘነጉ። ይህንን ዝግጅትም ላይክ እና ሼር በማድረግ አብሮነታችሁን አሳዩን። አብራችሁን ስላላችሁ ከልብ እናመሰግናለን። በቀጣይ በሌላ ድንቅ የሳይኮሎጂ ርዕስ ከምንገናኝ ሰላም